ይህ የደረሰብኝ መከራዎች ሁሉ ቢደመሩና ቢመዘኑ እግዚአብሔር በፍትሐዌር ችሎቱ ልዑልን በቤተ መቅደሱ ቢበይን ቢመዝነው ወይንም ደግሞ ቢለካው ኖሮ ለክርክራችሁ እንደማሸንፍ አውቃለሁ ይላቸዋል። ኢዮብም መለሰ እንዲህም አለ፣ ትካዜ ምነው በተመዘነ ኖሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኖሮ፣ ከባህር አሸዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኗል። ኢዮብ ምዕራፍ 6 ከ1 እስከ 3። እግዚአብሔር ሚዛን አለው፣ ሰዎችም ሚዛን አላቸው። ጌታ ከመለኮቱና ሁሉን አዋቂ ከመሆኑ የተነሳ ይመዝናል። ሰውም በአቅሙ ከሚያውቀውና ከህሊናው ተመርኩዞ ይመዝናል። የኢዮብ ወዳጆች ከቅን ልብ ነገሩን ተመልክተውና ተገንዝበውት ቅን ፍርድ አድርገው ይሆንን? ይህንንስ ሲናገሩ ኢዮብ ምን ይላል? እግዚአብሔርስ ወገኖች ሆይ ምን ይላል? ዛሬ ጌታ ለእኔ እግዚአብሔር ምን ይላል፣ ሰዎች ምን ይላሉ ብለን ልንጠይቅ ተገቢ ነገር ነው። ለዚህ ምሳሌ ሆነን የቅድስት ማርያም ልጅ ጌታችን ኢየሱስ ክርስቶስ ነው። ጌታም ሐዋርያቱን እንዲህ ብሎ ጠየቃቸው። ኢየሱስም ወደ ፊልጶስ ቃሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስም መልሶህ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም አለው። ይህ ሕይወት ከሚሰጠው ከብሉይ ኪዳን መጽሐፍ ውስጥ መጽሐፈ ኢዮብ ምዕራፍ 6 እስከ 7 የወንጌል ጸጋ አገልግሎት ከዚህ መዝሙር በኋላ ይዞላችሁ ይቀርባል። በአዲስ ኪዳን ደም ወደ ዘላለም ክብሩ ያስገባችሁ ወንድሞቼና እህቶቼ፣ አባቶቼና እናቶቼ የጌታን ገበታ አብረን እንድንቆርስ እድሉን ለሰጣችሁኝ ሁሉ እግዚአብሔር ይባርካችሁ እንላለን። ጌታ ይርዳን። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን እሳት። እስራቴን ቈርጠህ ቀንበሬን ሰብረሃል፣ ነፍሴ እንድታከብር ነፃ አውጥተኸኛል። ባርነት አበቃ ልጅ ነህ ብለህ
ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስህን እሳት። የተፍገመገመ ከውድቀት እንዲተርፍ የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ቀስቅሰኝ ከእንቅልፍ። ታማኝ ሎሌ አርገኝ ልብን የሚያሳርፍ እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል ጌታ ሆይ ስጠኝ የመንፈስህን እሳት። ስንፍናዬን አርቅ በተግሣጽ በትር እንድተጋ እርዳኝ ከጸጋዬ ዙፋን ስር። ኢየሱስ ያድናል ብዬ እንድመሰክር ሕይወቴን ሞላለኝ በመስቀል ፍቅር። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል ጌታ ሆይ ስጠኝ የመንፈስህን እሳት። ጥበብ ለሌላቸው ለማያስተውሉ ለተማሩም ሰዎች አውቀናል ለሚሉ ወንጌሉን ልናገር እንዲድኑ አምነው ለእነዚህ ሁሉ ዕዳዬ ትልቅ ነው። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል ጌታ ሆይ ስጠኝ የመንፈስህን እሳት። ወንጌላዬ ኮተብ አይወሰን በክልል እስከ ምድር ዳር ይሄድ ቃል ሳይከለከል ለቅርቡ ለሩቁ ጽድቅህ የሚታድል ኢየሱስን አግኝቶ ፍጥረት እሰይ ይበል። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል ጌታ ሆይ ስጠኝ የመንፈስህን እሳት። የእግዚአብሔር ስም የተመሰገነ ይሁን። የኢዮብ መጽሐፍ ምዕራፍ 6 እና 7 አብረን እናንበው። ኢዮብም መለሰ እንዲህም አለ፣ ትካዜ ምነው በተመዘነ ኖሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኖሮ፣ ከባሕር አሸዋ ይልቅ ይከብድ ነበርና። ስለዚህ ቃሌ ደፋር ሆነዋል፣ ሁሉን የሚችል የአምላክ ፍላጻ በሥጋዬ ውስጥ ነው። መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላይ ተሰልፈዋል። በውኑ የሜዳ አህያ ሳር ሳለው ይጮኻልን? ወይስ በሬ ገለባ ሳለው ይጮኻልን? የማይጣፍጥስ ነገር ያለው ጨው ይበላልን? ወይስ የእንቁላል ውሃ ይጥማልን? ሰውነቴ ትነካው ዘንድ እምቢ አለችው፣ እንደሚያስጸይፍ መብል ሆነብኝ። ልመናዬ ምነው በደረሰልኝ፣ እግዚአብሔር ምኞቴን ምነው በሰጠኝ። እግዚአብሔር ያደቀኝ ዘንድ እጁን ለቅቆ ያጠፋ ዘንድ ወድዶ ቢሆን ኖሮ መጽናናት በሆነልኝ ነበር። በማይራራ ሕመም ሐሴት ባደረግኩ ነበር፣ የቅዱሱን ቃል አልካድኩምና። እጠብቅ ዘንድ ጉልበቴ ምንድን ነው? እታገዝ ዘንድ ፍጻሜ ምንድን ነው?
ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንደ ናስ ነውን? በውኑ ረድኤት በእኔ እንዳለ ጥበብ ሁሉ ከእኔ ዘንድ እንደ ተባበረ አይደለምን? ሁሉን የሚችለውን የአምላክ ፍርሃት ለሚተው ለመዛል ለቀረበው ስንኳ ወዳጁ ቸርነትን ሊያሳይ ይገባል። ወንድሞቼ እንደ ፈፋ እንደሚያልፈፋ ሐሰተኞች ሆኑብኝ። ከበረዶ የተነሣ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኮሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ። በየዳርቻቸው የሚሄዱ ነጋዴዎች ፈቀቅ ይላሉ፣ ወደ በረሃ ወጥተው ይጠፋሉ። የቴማን ነጋዴዎች ተመልከቱ፣ የሰባ መንገደኞችም ተጠባበቋቸው። ተስፋ አድርገዋቸው ነበርና አፈሩ፣ ወደዚያ ደረሱ፣ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል። መከራዬን አይታችሁ ፈራችሁ። በውኑ አንዳች ነገር አምጡልኝ፣ ወይስ ብልጥግናችሁን ስጦታችሁን አቅርቡልኝ፣ ወይስ ከጠላቴ እጅ አስጡልኝ፣ ወይስ አስጨናቂው እጅ አድኑኝ አልኋችሁን? አስተምሩኝ፣ እኔም ዝም እላለሁ። የተሳሳትኩትን ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገስጻል? ተስፋ የሌለው ሰው ንግግር እንደ ነፋስ ነውና ቃሌን ትገስጹ ዘንድ ታስባላችሁን? በድሃ አደጉ ላይ ዕጣ ትጣጣላላችሁ፣ ለወዳጆቻችሁም ጉድጓድ ትቆፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰትን አልናገርም። እባካችሁ ተመለሱ፣ በደል አይሁን፣ ጽድቄ በእኔ ዘንድ ነውና አንድ ጊዜ ተመለሱ። በውኑ በአንደበቴ በደል ይገኛልን? አፌስ ተንኰል ይለይ ዘንድ አይችልምን? በምድር ላይ የሰው ሕይወቱ ብርቱ ሰልፍ አይደለምን? ወራቱም እንደ ምንደኛ ወራት አይደለምን? አገልጋይ ጥላ እንደሚመኝ ምንደኛም ደሞዙን እንደሚጠብቅ እንዲሁ ዕጣዬ የከንቱ ወራት ሆነብኝ። የድካምም ሌሊት ተወሰነችልኝ። በተኛው ጊዜ መቼ እነሳለሁ እላለሁ። ሌሊቱ ግን ይረዝማል፣ እስኪነጋ ድረስ እገለባበጣለሁ። ሥጋዬ ትልና ጓል ለብሷል፣ ቁርበቴ ይፈከፈካል፣ እንደገናም ይመግላል። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል። ሕይወቴ እስትንፋስ እንደሆነ አስቡ። ዓይኔ መልካም ነገር ከእንግዲህ ወዲህ አያይም። የሚያየኝ ሰው ዓይን ከእንግዲህ ወዲህ አያይኝም። ዓይንህ በእኔ ላይ ይሆናል፣ እኔም አልገኝም። ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም። ወደ ቤቱ ዳግመኛ አይመለስም፣ ስፍራውንም ዳግመኛ አያውቀውም። ስለዚህም አፌን አልከለክልም። በመንፈሴ ጭንቀት እናገራለሁ፣ በነፍሴ ምሬት በሐዘን አንጎራጉራለሁ። ጠባቂ ታስነሳብኝ ዘንድ እኔ ባሕር ወይስ አንባሪ ነኝን? እኔም አልጋዬም ያጽናናኛል፣ ምኝታዬም የሐዘን እንጉርጉሮ ያቀልልኛል ባልኩ ጊዜ አንተ በሕልም ታስፈራራኛለህ፣ በራእይም ታስደነግጠኛለህ። ነፍሴ ከአጥንቴ ይልቅ መታነቅንና መሞትን መረጠች። ሕይወቴን ናቅኋት፣ ለዘላለም ልኖር አልወድም። የሕይወቴ ዘመን እስትንፋስ ነውና ተወኝ። ሰው ምንድነው? ታከብረው ዘንድ ልብህንስ ትጥልበት ዘንድ ማለዳስ ማለዳ ትጎበኘው ዘንድ ሁል ጊዜስ ትፈታተነው ዘንድ የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድውዩስ እንደሆነ ምን ላድርግልህ? ሰውን የምትጠብቅ ሆይ በድዬስ እንደሆነ ምን ላድርግልህ? ስለምን እኔን ለአንተ ዓላማ አደረግከኝ? ስለምን እኔ ሸክም ሆንሁብህ? ስለምንስ መተላለፌን ይቅር አትልም? ኀጢአቴንስ ስለምን አታስወግድልኝም? አሁን በምድር ውስጥ እተኛለሁ፣ ማለዳ ትፈልገኛለህ፣ አታገኘኝም። ይህ የኢዮብ ወገኖች ሆይ ንግግር ነው።
ከኢዮብ መጽሐፍ ምዕራፍ 6 እና 7 አንዳንድ ሐሳቦችን አብረን እንመልከት። ኢዮብም መለሰ እንዲህ አለ፣ ትካዜ ምነው በተመዘነ ኖሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኖሮ፣ ከባህር አሸዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኗል ይላል። ከቁጥር 1 ጀምሮ እስከ 3። ኢዮብ ወዳጆቹ ከልባቸው ሰምተውት የልቡንም አድምጠውት ቅን ፍርድ እንዲፈርዱለት ወገኖች ሆይ ይመኝ ነበር። ነገር ግን ወገኖች ሆይ የተመኘውን አላገኘም። አልፎ ተርፎ በአንደበታቸው ከእግዚአብሔር የሚመስል የተግሣጽ ቃል ወገኖች ሆይ ነገር ግን ያልሆነ ከንቱ ንግግርን በፋንታው ሲያቀርቡለት እናያለን። ስለዚህም ኢዮብ ወገኖች ሆይ ይነቅፋቸዋል። ለዚህም ወገኖች ሆይ ምክንያት ሲሰጥና ሲደረድር ኢዮብ እንዲህ ይላል። አንደኛ ወገኖች ሆይ ተፈጥሮን ምሳሌ አድርጎ ያቀርብላቸዋል። ቁጥር 5 ላይ በውኑ የሜዳ አህያ ሳር ሳለው ይጮኻልን? ወይስ በሬ ገለባ ሳለው ይጮኻልን? የማይጣፍጥስ ነገር ያለ ጨው ይበላልን? ወይስ የእንቁላል ውሃ ይጥማልን? ይላል። የሜዳ አህያ ምንም ብዙ ባያውቅ አንድ ነገር ወገኖች ሆይ ያውቃል። ሲርበው ግን ወገኖች ሆይ ያውቃል። ወይም በሬ ሳር ሲያገኝ ዝም እንደሚል ሳር ሳያገኝ ደግሞ እንደሚጮህ ወገኖች ሆይ የታወቀ እውነት ነው። እንዲሁ በእናንተ ፊት ብዙ ባላውቅም መከራ ግን ምን እንደሆነ አውቃለሁ። በሌላ አባባል ሰው ሲርበው እንደሚጮህ አታውቁምን? ሲያዝን እንደሚያለቅስ፣ እነሆ ሲሰበር እንደሚተክዝ አታውቁምን ማለቱ ነው። እውነተኛ የሆነ ሰው ይቅርና እንስሳ እንኳን ስሜቱን ይገልጽ ዘንድ እግዚአብሔር ይህንንም ያንንም እንደዚህ አድርጎ ሰርቶታል ይላቸዋል። ሁሉም ወገኖች ሆይ እነሆ ይቅርና ማዕረጉም ይቅርና ነገር ግን ለጩኸቴ ዘንበል አላላችሁም። ምነው ቃላችሁ ርኅራኄ የተሞላው በሆነ ነበር ይላል። እንደ ወዳጅ እንደ ወንድምም ከእነርሱ ብዙ ይጠብቅ ይሻ ነበር። ቁጥር 23 እስከ 29 እነሆ እንደዚህ ይላል። 2 ጊዜ ልባቸውንና ጆሮአቸውን እንዲሰጡት ወገኖች ሆይ ይጠይቃቸዋል። በውኑ አንዳች ነገር አምጡልኝ፣ ወይስ ከብልጥግናችሁ ስጦታ አቀርቡልኝ፣ ወይስ ከጠላቴ እጅ አስጥሉኝ፣ ወይስ ከአስጨናቂው እጅ አድኑኝ አልኋችሁን? የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ይገስጻል። ተስፋ የሌለው ሰው ንግግር እንደ ነፋስ ነውና ቃሌን ልትገስጹ ዘንድ ታስባላችሁ። በድሃ አደጉ ላይ ዕጣ ትጣጣላችሁ፣ ለወዳጆቻችሁም ጉድጓድ ትቆፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰትን አልናገርም። እባካችሁን ተመለሱ፣ በደል አይሁን። ጽድቄ በዚህ ነገር ነውና እባካችሁ አንድ ጊዜ ተመለሱና አድምጡኝ ይላቸዋል። አንዳንድ ሰዎች ወዳጆቻቸው ሆነ ወንድሞቻቸው በሐዘን ሆነ በስብራት ወይም ወገኖች ሆይ መስቀሉን እየተመለከቱ ስሜታቸውን እነሆ ሲገልጹ የሚያዩ የቅርብ ያሉ ወንድሞቻችን ስሜታዊ ወይም ደግሞ ኢሞሽናል ናቸው ብለው አድርገው ይወስዱናል። በሩቅ ያሉ የምናውቃቸው ደግሞ ወንድሞቻችን ጴንጤ ያለቅሳል፣ ይጮኻል ብለው ያፌዙብናል። ሰው ግን ከልቡ ምሬት የተነሳ ቢጮህ ሆነ ቢያለቅስ ወደ አምላኩ ቢያነባ ምን ክፋት አለው? ሁለተኛው ኢዮብ ስለ ክርክሩ የሚያቀርበው ሐሳብ የእኔ ጉልበት እንደናንተው ደካማ የሚፈርስ ነው፣ በጥንቃቄ ካልተያዘ በጤና ካልሆነ መቆም እንደማይችል ታውቃላችሁን የሚል ሐሳብ ያቀርባል። ከቁጥር 11 እስከ 12 ላይ ይህንን ይናገራል። እጠብቅ ዘንድ ጉልበቴ ምንድን ነው? እታገስ ዘንድ ፍጻሜ ምንድን ነው?
ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንደ ናስ ነውን? ይላቸዋል። ሦስተኛ ሐሳብ ወገኖች ሆይ ይህ ሁሉ እያያችሁ ባጠፋና ብሳሳት እንኳ እርሱም እንደኛ ሰው ነው ብላችሁ ምን ነው ምሕረት ባደረጋችሁልኝ የሚል ሐሳብን ወገኖች ሆይ በቁጥር 14 ላይ ያቀርባል። ሁሉን የሚችለውን የአምላክን መፍራት ለሚተው ለመዛል ለቀረበውስ እንኳ ወዳጁ ቸርነትን ሊያሳይ ይገባዋል አይገባውምን ማለቱ ነበረ። ሌላ ብዙ ብጠይቃችሁ እንኳን ወንድሞቼ ናችሁ፣ ነገር ግን ቸርነትን ብቻ ጠየቅኳችሁ ይላችኋል። ነገር ግን ሙግትን ይዛችኋል፣ ያውም የከፋ ነው ብሎ ወገኖች ሆይ ይነግራቸዋል። ያንን ቁጥር 25 ላይ የቅንነት ቃል እንዴት ኃይለኛ ነው፣ የእናንተ ሙግት ምን ይገስጻል። ብዙ ወገኖች ሆይ እነሆ ተስፋ አድርጓቸው ነበረ። ነገር ግን ወገኖች ሆይ እነሆ ወንድሞቼ እንደ ፈፋ እንደሚያልፍን ፈፋ ሐሰተኞች ሆኑብኝ። ያንን ፈፋ ወገኖች ሆይ በፀሐይ ጊዜ በትኩሳት ጊዜ እነሆ ሊጠጡበት ሲሄዱ ያፈፋ ደርቆ አገኙት ይላቸዋል። እነዛ ሰዎች የቴማን ነጋዴዎች ናቸው። ያፈፋ ሲመጡበት ውሃ የለውም። እሳት በነበረበት በሳመር ጊዜ እነሆ ያፈፋ ደርቆ ነበረና በመከራዬ ጊዜ ወደ እናንተ ደግሞ መጣው። እናንተም ወገኖች ሆይ ፍሬ ቢስ የሆነ ቃልን ሰነዘራችሁልኝ፣ አቆሰላችሁኝ፣ አደማችሁኝ ይላቸዋል። ኢዮብ መከራን ያለ ፍትሕ ያመጣብኝ እግዚአብሔር ነው የሚል አመለካከት አለው። የእግዚአብሔር እጅ እንደ ፍላጻ አድርጎ ወገኖች ሆይ ወስዶታል። የሚዋጋ የሚያቆስል መሳሪያ አለው ይላል። የጌታ እጅ ይህ ነው የሚል ወገኖች ሆይ አመለካከት አለው። በሌላ አባባል በሽታ፣ መከራ፣ ሐዘን፣ ሰቆቃ ከእርሱ ይወለዳሉ፣ ምንጩ እርሱ ነው የሚል ነው። ያንን ቁጥር 4 ላይ እንዲህ ይላል፣ ሁሉን የሚችል የአምላክ ፍላጻ በሥጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላዬ ተሰልፈዋል። እግዚአብሔር ግን ወገኖች ሆይ ጻድቅ ነው። በየዘመናቱ የጠላትን መሳሪያ ሰውንም የሚያቆስልበትንም ፍላጻዎቹን ሲሰባብር ሲያፈራርስ ወገኖች ሆይ ተገልጧል፣ እንደዚሁም ደግሞ ይገለጣል። ስለዚህ መሳሪያ ጥቂት ማወቁ ተገቢ ነውና የጌታን ቃል ስለ ጠላት መሳሪያና ስለ እግዚአብሔር መሳሪያ ምን ይላል? እስቲ በጥቂቱ እነሆ እንመልከተው። እስራኤል በድካምና በልጅነት ነውሯ በነበረችበት ጊዜ የእግዚአብሔር ቃል ወደ ነቢዩ ኢሳይያስ እንዲህ ሲል መጣ። ኢሳይያስ ምዕራፍ 54 ከ4 እስከ 6 ከ11 እስከ 13 ከ15 እስከ 17 ወገኖች ሆይ እንደዚህ ይላል፣ አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። የሕፃንነትሽንም እፍረት ትረሸዋለሽ፣ የመበለትሽንም ስድብ ከእንግዲህ ወዲህ አታስቢም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤልም ቅዱስ ታዳጊሽ ነው፣ እርሱም የሁሉ አምላክ ይባላል። እርሱም የምድር ሁሉ አምላክ ይባላል። እግዚአብሔር እንደ ተተወችና እንደ ተበሳጨች በልጅነቷም እንደ ተጣለች ሚስት ጠርቶሻል ይላል አምላክሽ። አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገለባዋለሁ፣ በሴምፔርም እመሠርትሻለሁ፣ የግንብሽንም ጉልላት በቀይ ዕንቁ፣ በሮችሽንም በሚያብረቀርቁ ዕንቁ፣ ዳርቻችሽንም ሁሉ በከበሩ ድንጋዮች እሠራለሁ። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። እነሆ ይሰበሰባሉ፣ ነገር ግን ከእኔ ዘንድ አይሆንም። በአንቺ ላይ የሚሰበሰቡ ሁሉ ከአንቺ የተነሣ ይወድቃሉ። እነሆ ፍሙን በወናፍ የሚያናፋ ለሰሪውም መሣሪያ የሚያወጣ ብረት ሰሪን እኔ ፈጥሬአለሁ፣ የሚያፈርሰውንም እንዲያጠፋ ፈጥሬአለሁ።
በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። በፍርድም በሚነሳብሽ ምላስ ሁሉ ላይ ትፈርጅባቸዋለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከእኔ ዘንድ ነው ይላል። እዚህ ላይ 3 ሐሳቦችን እንይ። እግዚአብሔር ሁሉን ፈጥሬዋለሁ፣ ብረት ሰሪውን ፈጥሬዋለሁ፣ ብረት ሰሪውን ግን መሳሪያውን ሰርቶ አቆሰለሽ፣ ነገር ግን ከእኔ ዘንድ አይደለም ይላታል። ሌላው ደግሞ ብረት ሰሪው የሰራውን ብረት በወናፍ ቢያናፋውም በአንቺ ላይ አይከናወንም ይላታል። እንዴት ነው የሚሆነው? አንቺ ትፈርጅባቸዋለሽ። ይህስ ወገኖች ሆይ እንዴት ወገኖች ሆይ ሊሆን ይችላል? እኔ ባልሽ የጽድቅ መሳሪያ ነኝ፣ እኔ ተዋጊ ነኝ፣ ሰራዊቶች አሉኝ ይላታል። በሰገባዬ ሰይፍ አለ፣ እርሱንም እመዘዋለሁ፣ በወናፍ የተሠራውንም ስለታሙን መሳሪያ ውድቅና ክሽፍ አደርገዋለሁ ይላታል። ዛሬ የጠላት ወገኖች ሆይ ትልቁ ሰይፍ ምንድን ነው ብለን ልንጠይቅ እንችላለን። የጠላት ሰይፍና ጦር መሳሪያ ወገኖች ሆይ ምኞት ነው። በአንድ መንገድ ሆነ በሌላ አሕዛብን ተጠቅሞ ሆነ ወንድሞቻችንን ወይም ወገኖች ሆይ የራሳችንን ብልቶች የአካል ክፍሎቻችንን እነሆ ቢጠቀምም መንገዱና ስልቱ አሰራሩ ወገኖች ሆይ የተለያየ ይሁን እንጂ መሳሪያው ወገኖች ሆይ ምኞት ነው። የኃጢአት ምኞት ነው። ያ ምኞት ተጸንሶ የሚወለደው እነሆ ሞት ነው። ለዚህ ነው ሐዋርያው በሮሜ ምዕራፍ 6 ቁጥር 12 ላይ እንግዲህ ለምኞቱ እንዳትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁን የዓመፃ የጦር ዕቃ አድርጋችሁ ለኃጢአት አታቀርቡ ይላል። ይህንን የሚያሸንፍ እግዚአብሔር ወገኖች ሆይ የረዳው ሰው ብቻ ነው። እግዚአብሔር ይህንን ያሸነፈበትና ዛሬ የሚያሸንፍበትን መሳሪያው ኢየሱስ ክርስቶስ እንጂ ከሰው ሆነ ከመላእክታት ዘንድ ወይም ከቅድስተ ማርያም ዘንድ የሚመጣ ነገር የለም። በሰገባው ውስጥ ሰይፍ አለ ይላል መጽሐፍ ቅዱስ። በዚህ ሰይፍ እነሆ ያሸንፋል ይላል መዝሙር 45 ላይ። መዝሙር 45ን ብታነቡት ታገኙታላችሁ። እርሱ ወገኖች ሆይ ጌታችን ኢየሱስ ክርስቶስ ነው። ኢሳይያስ እነሆ ትንቢት ሲናገር በ49ኛው ምዕራፍ ከቁጥር 2 እስከ 5 ላይ አፌን እንደ ስለታም አፌን እንደ ተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል፣ እንደ ተሳለ ሰይፍ እንደ ተሳለ ፍላጻም አድርጎኛል፣ በሰገባው ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ ባንተም እከብራለሁ አለኝ። እስራኤልን የሚቤዥ የሚያድን ለእስራኤል መድኃኒት የሆነው ወገኖች ሆይ መሲሁ ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እነሆ ቤተ ክርስቲያንን ያድን ዘንድ ወገኖች ሆይ ይገለጣል። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣ ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌቶች ጌታ የሚል ስም አለው ይላል ራእይ 19። የጠላት ሰይፍና ፍላጻው ወገኖች ሆይ የሚያበጅበት ወናፍ ከሰሉ ወገኖች ሆይ ምን ይሆን? ያ የሚያነደው ከሰል እነሆ ስለታሙን ሰይፍ የሚስልበት ከሰል ወገኖች ሆይ የምድር እሳትና መከራ ነው። ኢየሱስ ክርስቶስ ከሙታን የተነሳው ግን በሰገባው ውስጥ የነበረው በእጁ ጥላ ውስጥ የተሰወረ የነበረው በልዑል ልብ ውስጥ የነበረው በክብሩ ወገኖች ሆይ የተሳለው ከሙታን የተነሳው ጌታችን ኢየሱስ ክርስቶስ ነው። ይህ ማለት የባሪያውን መልክ ይዞ እስከ መስቀል ሞት የታዘዘ የተዋረደ የተጨነቀ ነገር ግን እግዚአብሔር እጅ በሆነው በመንፈስ ቅዱስ ወደ ላይ ያረገ እግዚአብሔር ያለ ልክ ከፍ ከፍ ያደረገውን መናገራችን ነው።
እግዚአብሔር የጠላትን መዝገብ አጀንዳ መጽሐፉን የተጻፈውን ሁሉ በክርስቶስ የሚከፍትበት ጊዜ አለ። መጽሐፍቶቹም ተዘግተው ጻድቃን ወደ ዘላለም ክብር፣ ዲያብሎስ እስካካተታቸው ክፉ መላእክታንና ከኃጥአን ጋር ወደ ዘላለም እሳት ባሕር የሚጣሉበት ጊዜ አለ። ያንን የሚያደርገው የይሁዳው አንበሳ ነው። እግዚአብሔር ይመስገን። የራእይ መጽሐፍ እንደዚህ ይላል፣ በዙፋኑ ላይ የተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበትን በሰባትም ማኅተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቶአል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደ ታረደ በግ ቆሞ አየሁ። ሰባትም ቀንዶች ሰባትም ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን ትወስድ ዘንድ ማኅተሙንም ትፈታ ዘንድ ይገባሃልና ታርደሃልና በደምም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከአሕዛብም ሁሉ ሰዎችን ዋጅተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው። በምድር ላይ ይነግሣሉ እያሉ አዲስ ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸው አላፋት ጊዜ አላፋት፣ ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። በሰማይ በምድር ከምድር በታች በባህር ላይ ያሉ ፍጥረታት ሁሉ በእርሱ ውስጥ ያሉ ሁሉ በረከትና ክብር ምስጋናና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ፣ ሽማግሌዎችም ወድቀው ሰገዱ ይላል። በጉም ይላል ሰባቱን ማኅተሞች እነሆ አንዱን በፈታ ጊዜ አየው። ታላቅ ነጭ ዙፋን በእርሱም ላይ የተቀመጠውን አየው። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አዩ። መጽሐፍቱም ተከፈቱ፣ ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ባሕርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦል በእርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱ እንደ ሥራው መጠን ተከፈለ። ሞትና ሲኦል በእሳት ባሕር ውስጥ ተጣሉ። ይህም የእሳት ባሕር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማናቸውም በእሳት ባሕር ውስጥ ተጣለ። ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባሕር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። ጠላት ወገኖች ሆይ ያሳታቸው ዲያብሎስ እያለ ይናገራል። ጠላት መርዙን ወገኖች ሆይ ምኞቱን ይረጫል። አሕዛብስ ለምኞቱ ወገኖች ሆይ ይታዘዛሉ። ያ የእርሱ መሳሪያው ነው። የሚያሳዝነው ግን ያመንን እኛ ለምኞቱ ተስበንና ተታልለን ራሳችንን የምንወጋው ከዚያም አልፎ ተርፎ ወንድማችንን የምናቆስለው ነው። ዛሬ ክርስቲያን በጠላት ምኞት ተማርኮና ተታሎ ባሪያ ይሆናል። ሊሆንም ወገኖች ይችላል። ለምኞቱ የሚሰሩትና የሚታዘዙት ብዙዎችን ወገኖች እያየን ነው። ወገኖች ከዚህ ኢሚዩን የሚሆን ክትባት ያለው ሰው ወገኖች የለም።
ስለዚህ ነው ጳውሎስ ቃሉን ሲጽፍ በሮሜ ላይ የተጠቀመበትን ቃል ወገኖች ሆይ ጥሬ ቃሉን ስናጠና በጦር ሜዳ እንዳለ ሰው የተዘጋጀን የቆረጠ ሰው ሊያደርገው እንዳለ አድርጎ ነው ያቀረበው። ለምኞቱ የተሸነፈ አማኝ ራሱ ቆስሎና በመርዙ ወገኖች ሆይ ተነድፎ ከዚያም የሚያቆስለው በአጠገቡ ያለውን ወንድሙን ነው ወይም ወገኖች ሆይ እህቱን ነው። እኔ ወገኖች ሆይ በውጭ ስላሉት በጨለማው ግዛት ስር ስለሚገዙት ሙታን ስለሆኑት ጌታን ስለማያውቁት ስለ እነርሱ በመካከላቸው ስላለው ቅንዓትና ክርክር፣ ጥላቻና የዘርና የጎሳ መጎሳቆል፣ መደማማት በቀበሌና በአውራጃ በከፍተኛ ፍርድ ቤት ስላለ ክስ አይደለም የምናገረው። ነገር ግን ወገኖች ሆይ በእግዚአብሔር ቤተ መቅደስ አምላኩን አውቆ ወይም እጁን ዘርግቶ የሚያመልከውን አማኝ በስሙ የተጠራውን የእግዚአብሔርን ሕዝብ አብሮት የጌታን ገበታ ቅዱስ ቁርባን የሚበላውን ወንድምህን ሳትፈታው ይቅር ወገኖች ሆይ ሳትለው ወይም በጸሎት ስፍራ የምታሳድደውን በመሠዊያው አብሮህ እንዲያመልክ የእግዚአብሔርን ስም እንዳይጠራ አግደህ በእግር ብረት ላሰርከው እንዳያገለግል በሮችን የናስ በር አድርገህ የብረት መወርወሪያ ሰርተህ ለዘረጋህበት የወንድምህን የክስ ወረቀት ይዘህ በቤተ መቅደሱ ለምትመላለሰው ወገኔ ላንተው ነው። የጌታን መሳሪያ ሳይሆን የጠላትን የጦር ዕቃ ይዞ በቤቱ የሚመላለስ ስንቱ ይሆን? ጠላት ቢያሸንፍም አያችሁን? ድንቅ ነውን? ጌታ በሕዝቡ መካከል የጠላትን አሰራር ሲያፈርስ ቤቱን እንዴት ነው ወገኖች ሆይ የሚያጠራው? ቤቱን ከምን የሚያጠራ ይመስላችኋል? ከወናፉ መሳሪያው ነዋ። ዛሬ ጠላት መትረየስ፣ መድፍ፣ ክላሽንኮፍ ወይም ጂምስሪ ይዞ አይመጣም። የሚጠቀመው ወገኖች ሆይ የራስህን ብልት አካል እነሆ በአጠገብህ ያለው ወገንህን ነው። ጌታ በሕዝቡ መካከል ወገኖች ሆይ ይፈርዳል። በአገልጋይና በተገልጋዩ በረኛውና በበጉ መካከል መለየትን፣ ማጥራትን፣ መቀደስን ወገኖች ሆይ ያመጣል። ይህ እንዴት ይሆናል ለምትሉ ወገኖች ሆይ ሁለት ሐሳብ እሰጥና ወደ ሐሳቤ እገባለሁ። በመጀመሪያ እንደ ቃሉ ከላይኛው ከአገልጋዩ ይጀምራል። ሕዝቅኤል 34 ላይ ያንን ሐሳብ እናገኛለን። ለራሱ የተሰማራ አገልጋይ ሕዝቡን በለመለመ መስክ ያስቀምጠው ይገባ ነበር። ይህ ሳይደንቀን ደግሞ ሳይበቃው በጎቹ ሊጠጡት እግዚአብሔር ዕድል ፋንታቸው ይህ ነው ብሎ የወሰነላቸውን ንጹሕን ውሃ የሚያደፈርስ አልፎ ወገኖች ሆይ ተርፎም በቀንዱ የሚወጋ አለ። ይህንንም ያለ ወገኖች ሆይ ነቢዩ ነው። ነቢዩ ይህንን ያለው ወገኖች ሆይ እንዲህ ባለ ጊዜ ነበረ። በሦስተኛው ዓመት በአራተኛው ወር ከወሩም በአምስተኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየው። እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እነግርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ። የሚናገረኝንም ሰማሁ፣ እንዲህም አለኝ፣ የሰው ልጅ ሆይ ተነስ፣ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው። ወደ እስራኤል ቤት እንጂ ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቀው ሕዝብ አልላክሁምና። ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቅ ቃላቸውን ታውቅ ዘንድ ወደማይቻል ሕዝብ አልላክሁምና። ወደ እነዚያስ ልኬ ቢሆን ኖሮ በሰሙ ነበር። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን?
ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትንም ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጸናችሁም፣ የታመመውን አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው። እረኛንም በማጣት ተበተኑ፣ ለምድር አራዊት ሁሉ መብል ሆኑ፣ ተበተኑ። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ላይ ተቅበዝብዘዋል። በጎቼም በምድር ፊት ሁሉ ላይ ተበትነዋል፣ የሚሻም የሚፈልግም አልነበረም እያለ ይናገራል። ጌታ ወገኖች ሆይ ምን ይላቸዋል? ስለኛስ ወገኖች ሆይ ምን ይለናል? ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ፣ እረኞቼም በጎቼን ስላልፈለጉ፣ እረኞቼም ራሳቸውን እንጂ በጎቼን ስላላሰማሩ፣ በጎቼ ንጥቂያ ሆነዋልና፣ በጎቼን ለምድር አራዊት ሁሉ መብል ሆነዋልና፣ ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸው አያሰማሩም፣ በጎችም ከአፋቸው አድናለሁ፣ መብልም አይሆኑላቸውም። ጌታ እግዚአብሔር እንዲህ ይላልና፣ እነሆ እኔ ራሴ በጎቼን እሻለሁ እፈልግም አለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑበት ስፍራ ሁሉ አድናቸዋለሁ። አሕዛብም ዘንድ አወጣቸዋለሁ፣ ከአገሮችም እሰበስባቸዋለሁ፣ ወደ አገራቸውም አመጣቸዋለሁ። በእስራኤል ተራሮች ላይ በፈሳሾቿም አጠገብ በምድር ላይ ሰዎች በሚኖሩባት ስፍራ ሁሉ አሰማራቸዋለሁ። በመልካም ማሰማሪያ አሰማራቸዋለሁ። ጉሮኖአቸውንም በረጅሞቹ በእስራኤል ተራሮች ላይ ይሆናል። በዚያም ጉሮኖ ውስጥ ይመሰጋሉ። በእስራኤል ተራሮች ላይ በለመለመ መሰማሪያ ይሰማራሉ። ጌታ እግዚአብሔር እንዲህ ይላል፣ እናንተ መንጋዬ ሆይ እነሆ በበግና በበግ መካከል፣ በአውራ በግና በአውራ ፍየል መካከል እፈርዳለሁ። የቀረውን ማሰማሪያችሁን በእግራችሁ የረገጣችሁትን መልካሙን መሰማሪያ ማሰማራታችሁ ባይበቃችሁ ነውን? የቀረውንስ ውሃ በእግራችሁ ያፈረሳችሁት ጥሩውን ውሃ መጠጣታችሁ ባይበቃችሁ ነውን? በጎቼ በእግራችሁ በረገጣችሁት ይሰማራሉ፣ በእግራችሁም ያደፈረሳችሁትን ይጠጣሉ። ስለዚህ ጌታ እግዚአብሔር እንዲህ ይላችኋል፣ እኔ በወፈሩት በጎችና በከሱት በጎች መካከል እፈርዳለሁ። እስክትበትኗቸው ድረስ በእንቢያና በትከሻ ስለምትገፏቸው፣ የደከሙትን ሁሉ በቀንዳችሁ ስለምትወጓቸው፣ ስለዚህ መንጋዬን አድናለሁ፣ ከእንግዲህ ወዲህ ንጥቂያ አይሆንም፣ በበግና በበግ መካከል እፈርዳለሁ ይላል። ይህ ወገኖች ሆይ ስለ አገልጋዩ የሚናገር ነው። ስለ መምህሩ፣ ስለ ወንጌላዊው፣ ስለ ዘማሪው ወገኖች ሆይ እነሆ ስለ እረኛው ወገኖች ሆይ የሚናገር ነው። ሌላው እግዚአብሔር የሚፈርደው ወገኖች ሆይ በሕዝቡ መካከል ነው። ዘኍልቍ ምዕራፍ 14 1 እና 9 እንደዚህ ይላል፣ ማኅበሩም ሁሉ ድምፃቸውን አንስተው ጮኹ፣ ሕዝቡም በዚያ ሌሊት አለቀሱ። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናል። የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል። እግዚአብሔር ከእኛ ጋር ነው፣ አትፍሯቸው ብለው ተናገሯቸው። ማኅበሩ ግን በድንጋይ ይወግሯቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ ይላል። አያችሁ፣ እዚህ ላይ ደግሞ የምናየው ሕዝቡ ሙሴንና ኢያሱን እነሆ በድንጋይ ይወግር ዘንድ መጀመሪያ አለቀሰ፣ ከዛ እነሆ ተማከሩ ይላል። የሚገርም ነገር ነው። ምን አይነት ልቅሶ!
ሕዝቡ በግሉ ቃልን መስማት ወይም መጸለይ አይፈልግም። ነገር ግን የግብፅ ሽንኩርት ይመኝ ነበር። ስለዚህም ትንሽ ፈተና ሲያጋጥመው ያለቅስ ነበር። እየተንሰቀሰቀ ያለቅስ ነበር። ሕዝቡ ያለቀሰው ከነዓን አስቦ ወይም ሰማያዊውን ኢየሩሳሌምን የዳዊትን ከተማ ጽዮንን ተመኝቶ አልነበረም። ለእንባው ማባበያ አድርጎ የወሰደው ወገኖች ሆይ መና ነበር። መና ከሰማይ እንዲወርድለት ይፈልጋል። ይህ ካልሆነ ግን በሙሴ በኢያሱ ላይ እነሆ ይነሳ ዘንድ ይሻ ነበር። ለዚህ ነው ሙሴን ሊገድሉት በድንጋይ ሊወግሩት የተሰበሰቡት። ሽንኩርት እነሆ መመኘት ምኞት ብቻ አይደለም፣ በድንጋይ ሊወግሩት ተሰበሰቡ ይላል የእግዚአብሔር ቃል። ለነዛ ሰዎች ሊወግሩት እነሆ ቁርጥ ውሳኔ እና እቅድ አደረጉ። ዛሬ ጊዜ ሕዝቡ ቁጭ ብሎ ሰማያዊ ነገር ወገኖች አይመኝም። ነፍሱ የተጠማችውና ነፍሱን ሊያረካ አዳማዊውን ምኞት የሚያረካለትን ይፈልጋል። አለዚያ ደግሞ ካልሆነ በጥቂት መና ከበላ ወገኖች ሆይ ይበቃዋል። ስብከቱ ጥቂት ከረዘመ፣ የቤተ ክርስቲያን ሰዓት ካለፈ፣ ስፖርት የሚያይበት ጊዜ ያልፍበታልና ይበሳጫል። አልፎ ተርፎ ወገኖች ሆይ ለቤተ ክርስቲያን ሽማግሌዎች ነቀፌታን ያቀርባል። ዛሬ መጽሐፍ ቅዱስን ዕውቀትንና ሕይወትን ሊሰጡ የሚችሉ መንፈሳዊ መጽሐፍትን የሚያነብ እነሆ የለም። ተከታታይ ትምህርትን ማድመጥ የሚጓጓ ወገኖች ሆይ በመካከላችን የለም። አጥንትን ለመቆርጠም ቃሉ ምን ይል ይሆን የሚል በጸሎት የሚተጋ፣ ሰማያዊውን መዝገብ እነሆ ለማካበት የሚተጋ፣ ኢየሩሳሌም ሆይ ብረሳሽ ቀኜ ይርሳሽ የሚል ወይም ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌ አልጋ አልወጣም፣ ለዓይኖቼ ምኝታ ለሽፋሽፍቶቼም እንቅልፍ ለጉንጮቼም ዕረፍት አልሰጥም፣ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማነው፣ በዱር ውስጥ አገኘነው የሚል ስለትን ወይም ድምፅን ወገኖች ሆይ አንሰማም። በፋንታው የሚሰማው ድምፅ ጎን ወገኖች ሆይ ምን ይሆን? ያ በፋንታው የሚሰማው ድምፅ እኔ ልንገራችሁ፣ የአማልቃውያን በጎችና የበሬዎች ወገኖች ሆይ ግሳት ነው። ሳሙኤልም ይህን በጆሮዬ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለ። ሳኦልም ሕዝቡ ለአምላክ ለእግዚአብሔር ይሰዋቸው ዘንድ መልካሞቹን በጎችና በሬዎች አድነዋቸዋል፣ ከአማልቃውያንም አምጥተዋቸዋል፣ የቀሩትንም ፈጽመን አጠፋን አለው ይላል። ታሪኩን ታውቃላችሁ። ሳሙኤልም ሳኦልን አለ፣ ከአንተ ጋር አይደለሁም አልሄድምም አለው። እግዚአብሔር ከሳኦልና ከሕዝቡ ከበሬዎቹ ግሳት ከአማልቃውያን ጮማና ስብ ጋር አልነበረም፣ አልሄደምም። ታዲያ ክብሩ በቤተ ክርስቲያናችን ባይታይ በአገልጋዩ ላይ፣ በወንጌላዊው ላይ፣ በመምህራኑ ላይ፣ በእረኛው ላይ፣ በመዘምራኑ ላይ ይነሳሉ። አንዳንድ ጊዜም የሹመት ልውውጥ ሊያደርጉ፣ አንዱን ሊሽሩ፣ አንዱን ሊያነግሱ ወገኖች ሆይ ዕቅድን ያወጣሉ። ክብሩን የሚያፈስ ጌታ ነው እንጂ እረኛው ወይም ቄሱ አይደለም። ኢየሱስ ይህንን አይነት አመለካከት ላለው የእስራኤል ሕዝብ እንዲህ አላቸው፣ ፈሪሳውያኑም ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻቸው በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አላቸው። ዮሐንስ 6 ላይ ከቁጥር 30 ጀምሮ እናገኘዋለን። አያችሁ፣
ከሰኞ እስከ ቅዳሜ እንደ ኢዮብ ሚስት የትም ስንቀላውጥ ሰንብተን እሁድ ቀን ጥብቆና ቢኪኒ ልብስ ለብሰን መጥተን ክብሩን እናይ እንሻለን። ለእግዚአብሔር አምላክ አተላን በመስጠት ወይም አንካሳ መሥዋዕትን በማምጣት ክብሩ እንዲገለጥ እንመኛለንን? በጥንት ዘመን አንካሳና አካለ ስንኩል የሆነውን መሥዋዕት ይዘህ በካህኑ ፊት አትታይ ያለ እግዚአብሔር ዛሬ የተለወጠ ይመስላችኋልን? ፈጽሞ አይደለም። አምላካችን ጉልበቱ ዝሎ ወይም በማናቸውም ላይ ተደግፎ እርዳታንም ጠይቆ ጥገኛ ሆኖ ወገኖች ሆይ አያውቅም። ትናንትና ዛሬ ለዘላለም ያው ነው። የዲያብሎስን ሥራ ሊያፈራርስ ወገኖች ሆይ የእግዚአብሔር ልጅ ተገለጠ ይላል። ይህ ጌታ ለእኛ የጽድቅ መሣሪያችን ነው። ጽድቅን ልበሱ፣ ክርስቶስን ልበሱ የሚለው በአዲስ ኪዳን በይበልጥ ቢነገርም እነሆ ወገኖች ሆይ ኢዮብ ግን የእግዚአብሔር መሣሪያ አርጎ የወሰደው ወገኖች ሆይ ሌላ ነው። በኤፌሶን ምዕራፍ 6 ቁጥር 11 ላይ እነሆ ስለ ጽድቅ መሣሪያ የእግዚአብሔር ቃል ይናገረናል። ሁሉም የጌታ መሣሪያዎች ወገኖች ሆይ ክርስቶስ ኢየሱስ ጽድቃችንና ቅድስነታችን ስለሆነ የተሰጡን ናቸው። መሣሪያዎቹ ሁሉ ደግሞ ተጠቃለው ጌታችን ኢየሱስ ክርስቶስን ይወክላሉ። ለምሳሌ ያህል የመዳን ራስ ቁር ወገኖች ሆይ የመዳናችን ራስ ኢየሱስ ነው ይለናል። የእምነት ጋሻ የሚለው የእምነታችን ራስና ፈጻሚ ኢየሱስ ነው ይለናል የእግዚአብሔር ቃል። የጽድቅ ጥሩር ይላል ወገኖች ሆይ ጽድቃችን ክርስቶስ ኢየሱስ እንደሆነ የእግዚአብሔር ቃል ይነግረናል። የሰላም ወንጌል እነሆ እግሮቻችሁ ተጫምተው ይለናል። ያ ወንጌል ወገኖች ሆይ ኢየሱስ እንደሆነ ይነግረናል። ስለታሙ ሰይፍ ብሎ ይናገረዋል። ያም ስለታም ሰይፍ ጌታችን ኢየሱስ ክርስቶስ እንደሆነ የእግዚአብሔር ቃል ይናገራል። ኢዮብ የእግዚአብሔር ፍላጻ ወይም መሣሪያ መርዝ አለው ሲል ስለ ጌታ ማንነት ወገኖች ሆይ አጥብቆ የተረዳ እንዳልሆነ እንመለከታለን። ያንን በምዕራፍ 6 ቁጥር 4 ላይ ሁሉን የሚችል የአምላክ ፍላጻ በሥጋዬ ውስጥ ነው፣ መርዙም ነፍሴን ትጠጣለች፣ የእግዚአብሔር ድንጋጤ በላዬ ተሰልፏል ይላል። በኢዮብ ላይ የነበረው መሣሪያ የጠላት ነበር። መሣሪያውን እንዲጠቀም ለጠላት የፈቀደለት እግዚአብሔር ይሁን እንጂ የጠላት መሣሪያ በጦር ሜዳው ላይ ቢወነጭፈውም ኢዮብን ወገኖች ሆይ ቢያቆስለውም አልተከናወነለትም። የጦር ሜዳውን ፍልሚያውን ከወዲህና ከወዲያ ያለውን አስቀድሞ ወገኖች ሆይ የተመለከተ ልዑል እግዚአብሔር ሲመሻሽ ተገለጠና ጠላትን ከነመሣሪያው መታው፣ አሸነፈው። ለማዕበሉም በቃህ አለው፣ ለሞገዱም ከዚህ አታልፍም አለው። ሌዋታንንም በባሕር ውስጥ ወገኖች ሆይ ወጋው፣ ዘንዶውንም ቆራረጠው። ስሙ ለዘለዓለም የተባረከ ይሁን። ለምን እግዚአብሔር ይህንን አደረገ? የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሄዶ ከፍ ከፍ ይላልና። ኢዮብም ወገኖች ሆይ በሚስቱና በወዳጆቹ ፊት እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ብሎ የእግዚአብሔርን ስም ስለጠራ ነው። ኢዮብ ወገኖች ሆይ በወዳጆቹ ላይ ተስፋ አድርጎ ሳለ አፈረባቸው። ስለዚህም ነገሩን ወደ እግዚአብሔር ያቀርባል፣ ፊቱን ወገኖች ሆይ ወደ አምላኩ ዘወር ያደርጋል። አያችሁ፣ በመከራ ጊዜ ሰዎች ፊታቸውን ከእግዚአብሔር አንስተው ወደ ወንድሞቻቸው ቢያዞሩ የሚያስደንቅ ወይም ትልቅ ነገር አድርገን ልንቆጥረው አይገባም። ክርስቶስ ዳግመኛ በፊታቸው እንዲሳል የምናደርገው እኔና እናንተው ነን። አያችሁ፣ ለገላትያ ሰዎች ጳውሎስ በመጀመሪያ ሄዶ ወንጌልን ክርስቶስን ሰብኮላቸው እነርሱም አጥርተው ወገኖች ሆይ ጌታን አይተውት ነበር። ነገር ግን ወደ ሕግና ወደ ሥራ ሄዱ። በመንፈስ ጀምረው ቀላቀሉበት። ጌታን ማየት አልቻሉ። ጳውሎስ እንደገና ክርስቶስን
በልባቸው ወገኖች ሆይ ሳለላቸው። እንዴት? ራሱን በምሳሌ በመጠቀም ራሱ እኔ እንዲህ ነኝ በማለት ነዋ። እኔ ክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል ብሎ ራሱን አሳያቸው። ራሱን ሩቅ አድርጎ ሳይሆን መንፈሳዊ ሕይወት እኩል የተሰጠ የጸጋ ጉዳይ ነው ብሎ ወገኖች ሆይ ራሱን አሳያቸው። ለጸጋው እንዲገዙ፣ ጸጋው እንዲሰለጥንባቸው ራሱን ወገኖች ሆይ ከፍቶ አሳያቸው። ክርስቶስ ሩቅ ሳይሆን ቅርብ ነው ብሎ አሳያቸው። በመጨረሻም ከሙታን የተነሳው የእግዚአብሔር ልጅ ቅርብ እንደሆነ ተመለከቱ። ክርስቶስ ዳግመኛ በልባቸው ተሳለ። ፍርድና ኩነኔ ወገኖች ሆይ አይደለም ሰዎችን ወደ ጸጋው ዙፋን የሚወስዳቸው ወደ ጸጋው ዙፋን የሚነዳቸው ወደ ክብሩ የሚያስገባቸው ወገኖች ሆይ በሚስማር የተነደሉት እጆቹና እግሮቹ፣ የተወጋው ጎኑ፣ እነሆ የቆሰለው ጀርባው ነው። ወገኖች ሆይ መንገዱ ይህ ነው። ሐዋርያው ሰዎች አጥርተው ክርስቶስን ይመለከቱ ዘንድ የተጠቀመባቸውን መንገዶች ወገኖች እስቲ በጥቂቱ እንመልከት። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋነኛ እኔ ነኝ ብሎ በአንደኛ ጢሞቴዎስ ላይ ይናገራል። መጽሐፍ እንደሚል ክርስቶስ ስለ ኃጢአተኞች ሞተ፣ ተቀበረም። መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋ ታየ፣ በኋላም ለ12 ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከነሱ የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ከዛም ለሐዋርያት ሁሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የሚያንስ ነኝ፣ የእግዚአብሔርን ቤተ ክርስቲያን ሳሳድድ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔ የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ደከምኩ፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም። እንዲህ የመሰለው መልእክት ለኃጢአተኛው ይቅርታ አለህ ይለዋል፣ ለበሽተኛው ፈዋሽ አለህ ይለዋል። ሕይወቱ ለተቅበዘበዘውና መንፈሳዊ ዕውርነት ለወረሰው ደግመህ ታያለህና ና ወደ ቤትህ ግባ ይለዋል። የእግዚአብሔር ስም የተመሰገነ ይሁን። የደከመውን ወንድምህን ኢየሱስ ባንተ እንደሚኖር በሥራና በፍሬ ስታሳየው በቅድሚያ በአንተ ውስጥ ያለውን ክርስቶስን መመልከት ይችላል። ለዚህ ነው በዚህ ክፉ ትውልድ እርስ በርሳችን ስንተያይ፣ ስንበረታታ ክርስቶስ በመካከላችን ሕያው ይሆናል ይታያልም። ይህ ዘመን ወገኖች ሆይ ክርስቶስ አካሉ የሆነችውን በቤተ ክርስቲያን ወገኖች ሆይ ራሱን የሚገልጥበት ዘመን ነው። ስለዚህ ነበር ዮሐንስ ሲናገር በአንደኛ ዮሐንስ ላይ ቁጥር 4 ላይ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየው። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። በንጥቀት ጊዜ ወገኖች ሆይ ይለያል። ምን ይሆናል? ሁላችን ያመንን ወገኖች ሆይ በቀጥታ ክርስቶስን እንመለከተዋለን፣ እርሱን እንመስለዋለን። እያንዳንዱም ባልንጀራውን እግዚአብሔርን እወቅ አይልም። እግዚአብሔርን እወቅ ማለት እንዲሁም ወንድሞቻችንንና እህቶቻችንን በእኛ ውስጥ ጌታን እወቅ በዚህ በምድር የተሰጠን ስጦታ ነው። በንጥቀት ግን ክርስቶስ ኢየሱስ ቤተ ክርስቲያንን ፍጹም ያደርጋታል።
እነሆ የተሸፋፈነችበትንም የሙሽራውን ልብስ ያነሳል። ስለዚህ ወገኖች ሆይ እርሱን አጥርታ ማየት ትችላለች። ዛሬ ግን ወገኖች ሆይ በእኛ ውስጥ ጌታ ይገለጽ ዘንድ ይፈልጋል። በንጥቀት ጊዜ ወገኖች ሆይ እንደዚህ እነሆ ይሆናል። እያንዳንዱም ጎረቤቱን፣ እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። ከንጥቀት በኋላ ጌታ በክህንነት አገልግሎቱ የአዲስ ኪዳን በግና የእውነተኛይቱ ድንኳን አገልጋይ ወገኖች ሆይ ያገለግለናል። እኛም ወገኖች ሆይ እነሆ እንገለገላለን። እርሱንም ለማየት ለዓይናችን ኩል አንገዛም። በጉ ራሱን ይገልጥልናልና ይገለጥልናልም፣ እኛም እርሱን ወገኖች ሆይ እንመስላለን። ኢዮብ በጥቂቱም ከወዳጆቹ ምሕረትን መጽናናትን ይሻ ነበር፣ ግን እንዳላገኘ በማወቅ ወደ ጌታ በተበላሸ አመለካከት ሙግትን ያቀርብ ዘንድ ዘወር ይላል። እነርሱ የቀና በጎ ሕሊና ቢኖራቸው በዚህ ምሬት ወደ እግዚአብሔር እንዲሄድ ባላደረጉት ምክንያትም ባልሆኑለት ነበር። በእኛ ሕይወት ይህ ቢሆን ያስመኛልን አይደል? በኢዮብ ጫማ ውስጥ እግሬን ባጠልቅና እኔ እርሱን ብሆን ምን እንደምሻ ልንገራችሁ። ባበላሽ ብሳሳት የእግዚአብሔር ሰው ወዳጆቼ ድርሻው ምንድነው ብዬ ጠይቃለሁ፣ አስባለሁ። ብዙዎቻችን ይህን የመሰለ ተመሳሳይ ጥያቄ እናቀርባለን አይደለ? ምን አይነት ወንድም፣ እህት፣ አባትና እናት እንደምንፈልግ በግል ጭውውት ሆነ በስብሰባ ስፍራዎች ወገኖች ሆይ እሰማለሁ። ላለፉት 10 ዓመታት ብዙውን ጊዜ የደረሰኝ ዕድል ቁጭ ብዬ መማር፣ መስማት፣ ማዳመጥ ነው። ከ10 ዓመታት በፊት ግን ብዙ ማስተማር ሆነ ብዙ ጊዜ እንቅስቃሴ አደርግ ነበረ። ስለዚህ በዚህ 10 ዓመታት የምሰማውን ከውጭ ወደ ውስጠኛው ጆሮዬ የምሰማውን የወንድሞቼና የእህቶቼን ድምፅ ልንገራችሁ። እንዳልዋሽ የሰማዩ አምላክ ያውቃል። አባት የሚሆነን ወደ እውነት የሚመራን የታለ? የሚሸከመን ገበናዬን የማጫውተው ምስጢሬን የሚይዝ ድካሜን ብነግረው የማይጠየፈኝና የማይታዘበኝ ወዳጅ ይኖር ይሆንን የሚሉ ብዙዎች ናቸው። ከመጽሐፍ ቅዱሳችን ውስጥ የሚያስደንቀኝ ሰው አለ። ይህ ሰው ሐዋርያው ጳውሎስ ነው። ምክንያቱም የክርስቶስ ልብ ያለው ሰው ነበርና። ይህ ሰው ስለሚያገለግላቸው ሰዎች አልፎ ስልክ የሚደውልላቸው ወይም ኢሜል የሚያደርግላቸው ሰው አይደለም። በእግዚአብሔር ቅናት የተሞላ ሰው፣ እንዲሁም ስለ ወንድሞች ምጥ የያዘው ሰው ነበር። በመልእክቶቹ ስለ እናንተ እንጂ ስለ እኔ የሚል የማያበዛ፣ ሌትና ቀን በእናንተ ከእናንተ ጋር የሚል፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ፣ ይህ ባይሆንና ከእውነት ፊታቸውን አዙረውና ደግሞ ጠላት ሐሳባቸውን አበላሽቶ ለክርስቶስ ያላቸውን ቅንነትና ንጽሕና እነሆ ተበላሽቶ ከሆነ ብሎ እጅግ የሚፈራ የሚሳሳ፣ ሕይወታቸው ተስተካክሎ እስኪመለስ ድረስ ቢያስፈልግ ራሱን ስለ ወገኑ መሥዋዕት እንዲሰዋ ቢሰዋ የሚፈልግ የራሱ ሕዝብ እስራኤል በእግዚአብሔር ፊት ከሚጣሉ ይልቅ ራሱ በእነርሱ ፋንታ የተረገመ ሊሆን የሚሻ ሰው ነበር። ይህንን ሁሉ ልናስተምር ልንደረድረው ወገኖች ሆይ እንችላለን። ቁም ነገሩ ግን መናገራችን ላይ አይደለም። ማናችንም ብንሆን ይህ ለጳውሎስ ማዕረግ ልብሱ ነበር፣ ለእኔም ማዕረጌና የክብር ልብሴ ይሁን የምንል ከልባችንስ ጠልቆ ገብቶ እነሆ የምንናገር ይሆንን? ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ ማለቱ ይህ ነበረ። ክርስቶስን ለብሼዋለሁ ሲል ስለተናገረው ቃል በእርሱ ላይ የሚታይ በሥጋው ላይ ወገኖች ሆይ ማኅተም ነበር።
እኔ የኢየሱስ ክርስቶስ ማኅተም በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳ አያድክመኝ። ወንድሞች ሆይ የጌታ የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ብሎ በገላትያ ምዕራፍ 6 ላይ ይናገራል። አያችሁ፣ ጸጋው የክርስቶስ የትንሣኤው ኃይል በመንፈሱ ላይ ነበርና የኢየሱስን መስቀል ተሸከመ። ማኅተሙም በሥጋው ላይ ወገኖች ሆይ ታየ። ማኅተም በንጉሥ ቀለበት የሚደረግ ሁሉ የሚያዩትና በንጉሡ እነሆ የተረጋገጠ እንደሆነ እናውቃለን። የልብ ሰው ስንሆን ጸጋው ከልባችን ወገኖች ሆይ ይፈሳል። ክርስቶስም መስቀሉንም በእኛ ወገኖች ሆይ ይገለጣል። ስለ ክብሩ ስንናገር መከራውንና ደስታውን፣ ስቅለቱንና ትንሣኤውን ወገኖች ሆይ ያጠቃልላል። ክርስቶስ ሳይሞት ትንሣኤ አልነበረም። እኛም ለወንድሞቻችን ሳንሞት የትንሣኤው ኃይል የለም። ይህ የሁላችንንም ቤት ወገኖች ሆይ ያንኳኳል። የኔና የአንተንም የአንችንም የእርሶንና የእሳቸውንም የእከሌንና የነ እገሌንም ቤት ይጨምራል። የእግዚአብሔር ስም የተመሰገነ ይሁን። ኢዮብ ሦስቱ ወዳጆቹ ለእርሱ በረከት ሊሆኑለት ሲገባ ጥያቄ ከመሆናቸው በላይ በመከራው ላይ ተጨምረው በጌታ ላይ የበለጠ እንዲመረር ወገኖች ሆይ አድርገውታል። ኢዮብ በእግዚአብሔር ላይ የጠየቀውን ጥያቄ በምዕራፍ 7 ላይ የሚናገረው እኔ ባሕር ወይም አንባሪ ነኝ ይላል። ይህ የሚያሳየው እግዚአብሔር ባሕርን ሆነ የባሕርን አውሬ እንደሚቆጣጠር እንደዚሁ ደግሞ እኔን በወጀው ውስጥ ወዲህና ወዲያ ለምን ታጎሳቆላኛለህ ማለቱ ነበር። ያንን በምዕራፍ 7 ቁጥር 12 ላይ እናገኘዋለን። ኢዮብ የሰው ዘርን ታስበው ዘንድ ምንድን ነው ካለ በኋላ ለስቃይ የተፈጠረ እነሆ የተረገመ ነው ብሎ ያስባል። ምዕራፍ 7 ላይ ከቁጥር 17 ጀምሮ እናገኘዋለን። ሁል ጊዜ ሰውን ከፈጠርከው በኋላ ሁል ጊዜ ትፈታተነዋለህ፣ የማትተወኝ እስከ መቼ ድረስ ነው ይላል። ሰው የተፈጠረበት ለዚህ ዓላማ ነው የሚል ሐሳብ አለው። እግዚአብሔር ለሰው ያለው ዓላማ ዳዊት ከኢዮብ ይልቅ የበለጠ መገለጥን ወገኖች ሆይ መረዳትን አግኝቷል። መዝሙር ምዕራፍ 8 ላይ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮች በታች አስገዛህለት ይላል። ኢዮብ ወገኖች ሆይ በእኛ ዘመን ኖሮ ቢሆን ከዘመናት በፊት በሥላሴዎች ዘንድ ገና አስቀድሞ ፍጥረታቱ ሳይወለዱ፣ ተራሮች ወገኖች ሆይ ሳይወለዱ እንደ ችቦ ቦግ ብለው የሚያበሩት የሰማይ ከዋክብት እልል ሳይሉ አብና ወልድ መንፈስ ቅዱስ በምክር ቤታቸው ተወያይተው የወሰኑትን የጸና ውሳኔ በነ ጳውሎስ በነቢያቱ እጅ አፍ ወገኖች ሆይ የታወጀውና የተተረከው የንጉሡን አዋጅና የምሥራቹን ኢዮብ ወገኖች ሆይ ቢሰማ ኖሮ ምን ይል ይችል ነበር? ሐዋርያው ወገኖች ሆይ ከሞት በኋላ ስላለው ሰውን እግዚአብሔር እነሆ አስደናቂ አድርጎ ስላሰበው ዓላማው እነሆ ከገለጠው ውስጥ አንድ ቃል ልናገር። አንደኛ ቆሮንቶስ ምዕራፍ 15 ከ51 እስከ 57 እንደዚህ ይላል። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅስፈት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና
ዳሩ ግን ይህን የሚበሰብሰው የማይበሰብሰው ሊለብስ፣ ይህም የሚሞተው የማይበሰብሰው ሊለብስ በዛን ጊዜ ወገኖች ሆይ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችን በከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታ ሥራ ሁል ጊዜ የሚበዛላችሁ ሁኑ ይላል። የእግዚአብሔር ስም የተመሰገነ ይሁን። ወገኖች ሆይ የጌታ ልብና ሐሳብ ለሰው ልጆች የተዘረጋው አስደናቂው የጸጋው እጆቹ ምሕረቱ ወገኖች ሆይ ነው። ሮሜ ምዕራፍ 11 ከ32 እስከ 36 ላይ እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና እናንተ ቀድሞ ለእግዚአብሔር አልታዘዛችሁም፣ አሁን ግን ካለመታዘዛቸው የተነሳ ምሕረትን እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረት ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና። የእግዚአብሔር ባለጠግነትና ጥበብ ዕውቀቱ እንዴት ጥልቅ ነው! ፍርዱስ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪ ማን ነው? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱ ሆኗል። ለዘላለም እስከ ዘላለም ክብር ይሁን፣ አሜን ይላል። ይህ ወገኖች ሆይ በመገለጥ የሚመጣ ነው። ይህ ፈጽሞ በሰው ልብ የሚታሰብ ሊታሰብ የማይችል ነው። ኢዮብ እንደኛ ሰው ነበረ። በተረዳው ባወቀው መጠን ወዳጆቹን ወገኖች ሆይ ነቀፈ። ከዚያም ዓይኑን አነሳና ወደ ልዑል እግዚአብሔር ተመለከተ። እይታው ግን ብሩህ የተስተካከለ አልነበረም። ይሁን እንጂ ዓይኑን ወደ ላይ አነሳ፣ ወደ እግዚአብሔር ተመለከተ። ለዚህ ንግግሩ በልዳዶስ ወገኖች ሆይ ምን ይልሆን? ቅዱሳን ወንድሞቼና እህቶቼ፣ አባቶቼና እናቶቼ የኢዮብ ምዕራፍ 7 እና 6 እዚህ ላይ እንጨርሳለን። አብራችሁን ጊዜ ወስዳችሁ እነሆ ላዳመጣችሁን ሁሉ እግዚአብሔር ከማያልቀው ጸጋ አብዝቶ ይባርካችሁ እንላለን። የእግዚአብሔር ስም የተመሰገነ ይሁን። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። እስራቴን ቁርጥም ቀንበሬን ሰብረሃል፣ ነፍሴ እንድታከብር ነፃ አውጥተኸኛል። ባርነት አበቃ ልጅ ነህ ብለኸኛል። በደም ቃል ኪዳን ያንተ አድርገኸኛል። እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጠኝ የመንፈስህን እሳት። የተፍገመገመ ከውድቀት እንዲተርፍ የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ቀስቅሰኝ ከእንቅልፍ። ታማኝ ሎሌ አርገኝ ልብን የሚያሳርፍ እንደ ተቀበልኩ
ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስህን እሳት። ስንፍናዬን አርቅ በተግሣጽ በትር እንድተጋ እርዳኝ ከጸጋህ ዙፋን ስር ኢየሱስ ያድናል ብዬ እንድመሰክር ሕይወቴን ሞላለኝ በመስቀል ፍቅር እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስህን እሳት። ጥበብ ለሌላቸው ለማያስተውሉ ለተማሩም ሰዎች አውቀናል ለሚሉ ወንጌሉን ልናገር እንዲድኑ አምነው ለእነዚህ ሁሉ ዕዳዬ ትልቅ ነው። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስህን እሳት። ወንጌላዬ ኮተብ አይወሰን በክልል እስከ ምድር ዳር ይሄድ ቃል ሳይከለከል ለቅርቡ ለሩቁ ጽድቅህ የሚታድል ኢየሱስን አግኝቶ ፍጥረት እሰይ ይበል። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስህን